ሰላም እንደናችሁ ውድ ስካት ማች ዩቲዩብ ቻናል ቤተሰቦች እንኳን ለጥምቀት በዓል ሁላችሁም በያላችሁበት በሰላም አደረሳችሁ። ዛሬ በሾሌ ከተማ እንግዲህ በድምቀት የጥምቀት በዓል እየተከበረ ይገኛል። ይህን ቪዲዮ እስከ መጨረሻው ተከታተሉ። ቻናሉን ሰብስክራይብ በማድረግ ቤተሰብ መሆን ይችላሉ። ለኦርቶዶክስ እምነት ተከታዮች በሙሉ ለብርሃነ ጥምቀቱ ለከተራ በዓል እንኳን አደረሳችሁ። የሰላም የጤና እንደሆነላችሁ እየተመኘ ዛሬ አሪፍ ፕሮግራሞችን እኔና ቆንጂት እናቀርባለን። እኔ የጥምቀት በዓልን በጣም ነው የምወደው። እኔም ጥምቀት በዓልን እጅግ በጣም አድርጌ ነው የምወደው። ምክንያቱም በኢትዮጵያ ታሪክ ውስጥ ላይ ዩኔስኮ ላይ የተመዘገበ ነው። ሎሚ በወረውር ደረቷን መተዋት ሎሚ ተወርውሮ ሎሚ ተወርውሮብኝ ያውቃል። ዘንድሮ ግን ሎሚ ተወርዷል በኮብልስቶን ነው እየተባለ ነው። በጣም እየፈራው ነው። ዛሬ እስኪ እሱንም እናያለን። ደመቅ ባለ ሁኔታ እያከበሩ ነው። አብራችሁ ከኛ ጋር ነው። በዓሉ እንዴት ነው? አለባበሳችሁ በጣም ያምራል። እውነተኛ በዓል መስላችኋል። በዓሉን የሚገልጽ አለባበስ ነው የለበሳችሁት። ሾኔ ላይ በዘንድሮው ዓመት በዓል አከባበር ለየት የሚያደርገው ነገር ምንድን ነው? እስቲ የሚያደርገው ይሄ ድምቀቱ ነው፣ ማማሪ ነው፣ ቁንጅናው ነው። ያላየሽን አንቺን አይቻልም፣ ሁላችሁንም አይቻልም። ደስ ብሎኛል። ደስ ይበላል። እናመሰግናለን። መልካምነታችን በዓልን ማክበር ነው። ሰውን እናከብራለን፣ ሰውም ያከብረናል። ይህንን ሁሉን የምናደርገው በዓላችን የሚታወቅ ነው። እሺ፣ እናመሰግናለን ጋሼ። መልካም በዓል ይሁን። አሜን። እንኳን አደረሱት ጋሼ። አደረሰን። በዓሉ እንዴት ነው? በዓሉ አሪፍ ነው። በቆንጆ ሁኔታ እየተከበረ ይገኛል። እስቲ ስለ በዓሉ የተሰማውን ስሜት ተናገሩ። አሁን ሰዎቹ ምዕመናን ህዝብ አለባበሳቸው የተለየ ያማረ የደመቀ ሆኖ በአንድነት እያከበሩ ናቸው። በጣም ደስ ይላል። የዘንድሮ ዓመት በዓል አከባበርን በሾኔ ለየት የሚያደርገው ነገር ምንድን ነው? ለየት የሚያደርገው ከአሁን በፊት በዚህ ሰዓት ታቦቱም አይወጣም ነበር። ዛሬ በጊዜ ወጥቶ በጊዜ ደርሶ በቦታ እያከበሩ ናቸው። ማስተላለፍ የምትፈልጉት መልእክት ካለ እስቲ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮች በሁሉም ምስጋና እንዲደርስና እነሱም ደግሞ በየቦታው እንደዚሁ እንደኛም እያከበሩ ምን እያሉ እንደደሩና አንዳንድ ነገሮች በመካከል ላይ እንዳይነት የጥበቃ ሰራተኞችን አጠቃላይ ሁሉ እያከበሩ ያጀቡ ናቸው። ይሄን ይመስላል። እሺ፣ አመሰግናለሁ። መልካም በዓል ይሁን። እሺ፣ መልካም በዓል ይሁን። ዮሐንስ ተጠምቀ ኢየሱስ ናዝራዊ በእደ ዮሐንስ ተጠምቀ ኢየሱስ ናዝራዊ ሰማያዊ 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 ኢየሱስ ናዝራዊ ሰማያዊ 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 ኢየሱስ ናዝራዊ በእደ ዮሐንስ ተጠምቀ ኢየሱስ ናዝራዊ በእደ ዮሐንስ
ሰማያዊ 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 ኢየሱስ ናዝራዊ ሰማያዊ 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 ኢየሱስ ናዝራዊ በእደ ዮሐንስ ተጠምቀ ኢየሱስ ናዝራዊ በእደ ዮሐንስ ተጠምቀ ኢየሱስ ናዝራዊ ሰማያዊ 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 ኢየሱስ ናዝራዊ ሰማያዊ 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 ኢየሱስ ናዝራዊ